ሰላም ውዶቼ እንኳን ወደ ህሉና ቻናል በሰላም መጣችሁ እያልኩኝ በዛሬው የፊልም ታሪካችን በ2023 ለእይታ የበቃውን ዘ አይዲያ ኦፍ ዩ የተሰኘውን ቆንጆ የፍቅር ፊልም ይዤላችሁ መጥቻለሁ። እስከ ታሪኩ መጨረሻ አብራችሁን ቆዩ እያልኩኝ ወደ ፊልሙ የሚጀምረው አንዲት ሰሊን የተባለች ሴት ልጇንና የልጇን ጓደኞች በአቅራቢያቸው ከሚዘጋጀው የታዋቂው የኦገስት ሙን የወንዶች የግሩፕ ኮንሰርት ይዛቸው ስትሄድ ያሳየናል። እዛም እንደደረሱ ሰሊን ከአንዲት ሴት ሲጫወቱ ከቆዩ በኋላ መታጠቢያ ቤቱን እንድታሳያት ትጠይቃትና ይለያያሉ። ሰሊንም በተጠቆመችበት መሰረት አቅጣጫውን መፈለግ ጀመረች። ከዛም የሆነች ሴት ከሆነ ትንሽ የመኪና ቤት ውስጥ ስትወጣ ታያታለች። ሰሊንም መታጠቢያ ቤት ስለመሰላት ትገባለች። ነገር ግን ያ መታጠቢያ ቤት ሳይሆን የሙዚቀኛ አባላት የሚዘጋጁበት ክፍልም ነበር። ሰሊንም ከሄዝ ጋር ትፋጠጣለች። እናም ከሴቶች መታጠቢያ ውስጥ ምን እንደሚሰራ ትጠይቀዋለች። እሱም ሊያብራራለት ሲሞክር ሳታዳምጠው በቀጥታ ወደ መታጠቢያ ክፍሉ ትገባለች። ስትወጣም አሁንም እዛው ታገኘዋለች። ተበሳጭታም ባለጌ እንደሆነ ትነግረዋለች። ሄዝም ይህ የእሱ መልበሻ ክፍል እንደሆነና ኮንሰርቱ እስኪጀምር የሚዘጋጅበት እንደሆነ ይነግራታል። በዚህም ሰሊን በአፍረት ተሞልታ ይቅርታ ትጠይቀዋለች። ልትወጣ ስትልም ትንሽ መጠጥ እንድትቀምስ ይጠይቃታል። ሰሊንም መንገድ ስላለባት መጠጥ እንደማጠጣ ትነግረዋለች። እሱ ምሽታውን ተቀብሎ አድናቂው እንደሆነች ይጠይቃታል። ሰሊንም እኔ ሳልሆን ልጄ ታደንቃለች፣ ለእሷም ስትል እንደሆነ ወደ ኮንሰርቱ እንደመጣች ትነግረዋለች። ከዛም የሄዝ ማናጀር የሆነችው ጆዲ ትመጣለች። ኮንሰርቱ ሊጀምር ስለሆነ ልብሱን በፍጥነት እንዲቀይር ትነግረዋለች። እሱም ሰሊን እዛው እንደቆመች ልብሱን መቀየር ይጀምራል። ማናጀሯ ድጋሚ ስትመጣ ለሰሊን የመሄጃ እድልን ይሰጣታል። ማታ ላይም ሄዝና ግሩፑ ኮንሰርቱን ማቅረብ ይጀምራል። እንደጨረሱ ሄዝ ለአድናቂዎቹ ዛሬ የምትገርም ሴት እንዳገኘና ይህም ሙዚቃ ለእሷ እንደሆነ ተናግሮ መዝፈን ይጀምራል። ሰሊንም በዚህ ትደነቃለች። ነገር ግን የእድሜያቸው ልዩነት ታስብና ስሜቷን ታጠፋዋለች። በቀጣዩ ቀንም ቢሮዋ ሰው እንደሚፈልጋት ይነገራትና ትወጣለች። ሰውየውንም ስታየው ሄዝ ነበር የመጣው። ሄዝም ስዕል እንደሚወድና መግዛት እንደሚፈልግ ይነግራታል። ሰሊንም ያሉትን ነገሮች ማስጎብኘት ትጀምራለች። ከዛም የተወሰኑ ከገዛ በኋላ ሌሎች ተጨማሪ ስዕሎችን ማየት እንደሚፈልግ ይነግራታል። ሰሊንም ጓደኛው የምትሰራበት ስቱዲዮ ይዘው ትሄዳለች። እዛም እንደደረሱ ትንሽ ካወሩ በኋላ የመጣበት ትክክለኛ ምክንያት ስዕል ለመግዛት ሳይሆን እሷን ለማየት እንደሆነ ይነግራታል። እናም ቆንጆ አስተዋይና የሚያምር ፈገግታ እንዳላትም ይጨምርላታል። ከዛም ምሳ አብረው እንድትበላ ይጠይቃታል። ሰሊን ትስማማና አብረው ይሄዳሉ። ነገር ግን በመንገድ አድናቂዎቹ ስለበዙ ሀሳባቸውን ቀይረው ወደ እሷ ቤት ለመሄድ ይስማማሉ። እዛም እንደደረሱ ሰሊን ምግብ ታቀርብና ማውራት ይጀምራሉ። ሄዝም ለምን ባሏ ጋር እንደተፋታች ይጠይቃታል። ባሏም ለሌላ ወጣት ሴት ብሎ እንደከዳትና እንደተፋቱ ተነግረዋለች። በዚህም ሄዝ ከልቡ ያዝንላትና ያጽናናታል። ለትንሽ ጊዜም አይን ላይን ተያዩ። ነገር ግን የስልኳ ጥሪ ከሄዱበት አለመለሳቸው። እሷም ስልክ እስክትጨርስ ሄዝ ቤት ውስጥ ባለው ፒያኖ መጫወት ጀመረ። ድምፁንም ሰምታ ወደ እሱ ስትመጣ ሄዝም እጇን ይይዛታል። እሷም ትጠጋውና መሳሳም ይጀምራሉ። ብዙም ሳይቆይ ግን ሰሊን ታቆምና እናቱ ልትሆን እንደምትችል ስትነግረው እሱም እንዳልሆነች ይመልስላታል። ሰሊንም ወደ ሆቴሉ መመለስ እንዳለበትና ከዚህም በኋላ እንዳያገኛት ታስጠነቅቀዋለች። ሄዝም ሳታየው ሰዓቱን አውልቆ አስቀምጦት ይወጣል። እሱ እንደሄደም ልጇ ይዚ ከትምህርት ቤት ትመለሳለች። የእናቷን ሁኔታ ስታያት ምን አዲስ ነገር እንደተፈጠረ ትጠይቃታለች። ሰሊንም ምንም ብላ ትመልስላታለች። ይዚም ትኩረት ሳትሰጣት እሺ እማዬ ብላ ወደ ክፍሏ ትሄዳለች። ሰሊንም ሰዓቱን ታገኘዋለች። በቀጣዩ ቀንም ሰሊን ልጇን ወደ ካምፕ ለእረፍት ትወስዳታለች። እዛ አድርሳትም ስትመለስ ሄዝ ሲሳሳሙ የነበሩትን ከጭንቅላቱ ማውጣት እንዳልቻለ ለሰሊን ቴክስት ያደርግላታል። እናም ድጋሚ ሊያገኛት እንደሚፈልግም ይነግራታል። ሰሊን ግን እንዳላወቀ ሆና ማን ልበል ብላ ትመልስለታለች። ከዛም ስልኳን ዘግታ ስለሱ ኢንተርኔት ላይ ማየት ጀመረች። ይበልጥ በተመለከተችው ቁጥር እየወደደችው ትመጣለች። ሰዓቱንም ይዛ ለመመለስ ወዳለበት ሀገር ትሄዳለች። ሆቴሉ ክፍል ደርሳ በሩን ታንኳኳለች። እሱም ይከፍትላታል። በውበቷም ይበልጥኑ ይሳባል። እናም እዛው ሆቴል ውስጥ የሚገርም ምሽትን አብረው ያሳልፋሉ። ጠዋትም ሄዝ ወደ ኤሮፓ ሀገር ወዳላቸው ዝግጅቶች መሄድ እንዳለበት ይነግራታል። ሰሊንም እሷም ወደ ሀገሯ መመለስ እንዳለበት ትነግሯለች። ሄዝ ግን አብሮ ወደ አውሮፓ እንድትሄድ ይጠይቃታል። እሷም በማመንታት የተለያዩ ምክንያቶችን ትደረድርለታለች። እናም ለሱ ስም
ጥሩ እንደማይሆንና ሰዎች ሌላ ነገር እንደሚያስቡም ትነግረዋለች። እሱም አብረው እስከሆነች ለሌሎች ለሚሉት ግድ እንደማይሰጠው ነግሯት በመጨረሻ የሚያሳምናትና አብረው ለመሄድ ይስማማሉ። እዛም የተለያዩ ኮንሰርቶችን ከቡድኖቹ ጋር ሲያቀርብ እሷ ጋር የተለያዩ ደስ የሚሉ ጊዜያትን አብረው ያሳልፋሉ። ሄዝም ሰሊንን ባያት ቁጥር ይበልጡን አስተሳሰቧን እየወደደው ይመጣል። ታዲያ አንድ ቀን በመዝናኛ ቦታ የውሃ ጋንዳ ላይ ያሉትን ወጣት ሴቶችና የለበሱትን ስትመለከት ትንሽ ይደብራታል። ነገር ግን በራሷ ትተማመን ስለነበር የተመቻትን ለብሳ ትወጣለች። ከዛ ውስጥ አንዷ ወጣት ሴት ሰሊንን ትልቅ ሴት እንደሆነችና ሄዝንም የፈለገችው ለጥቅም እንደሆነ ትናገራለች። ቀስ ብለውም ሌሎቹ ነገሩን ለማብረድና ወሬ ለማስቀየር ሄዝና እሷ እንዴት እንደተገናኙ ይጠይቋታል። ሰሊንም በዛ ጊዜ ሄዝ ክሎዘር የሚባል ሙዚቃ እንደዘፈነላት ኮንሰርቱ ጋር ትናገራለች። አንዱ ጓደኛው ይህ ዘፈን የተለያዩ ሴቶችን ለማሟለል የሚጠቀሙበት የጋራ ዘፈን እንደሆነ ይነግራታል። ሰሊንም ይህ ዘፈን ለእሷ ብቻ መስሏት ስለነበር ተናዳ ወደ ክፍሏ ትሄዳለች። ሄዝም ከኋላ ተከትሏት ይቅርታ ይጠይቃታል። ያለው ስሜት ግን ሙሉ በሙሉ እውነት እንደሆነና በጣም እንደሚያፈቅራት ይነግራታል። ሰሊን ግን ከአፉ የሚወጣውን አንዲትም ቃል ልታምነው እንደማትችል ትነግረዋለች። እናም በሱና ባላቸው ግንኙነት እንደምታፍርበትም ትናገራለች። ሄዝም የሰማውን ማመን ስላቃተው በሰላም ግቢ ብሏት ይለያያሉ። ሰሊን ቤቷ ስትመለስ አንድ ስጦታ ይጠብቃታል። ስጦታውን ከፍታ ስታየው ለሄዝ በአንድ ወቅት በንግግራቸው መሃል የምትወደው የአበባ ስዕል መሆኑን ነግረው ነበር። ሄዝም እዛ በነበሩበት ወቅት ሳይነግራት ገዝቶ ቤቷ እንዳስቀመጠው ያሳየናል። ሰሊንም በመለያየታቸው በጣም ታዝንና ታለቅሳለች። በቀጣዩ ቀን ሰሊን የቴክስት ደውል ከእንቅልፏ ይቀሰቅሳታል። ቴክስቱም ከሄዝ ነበር። በፍጹም ኢንተርኔት እንዳትከፍት ያስጠነቅቃታል። ሰሊንም ብዙ ራሷን ለመቆጣጠር ብትሞክርም አላስችል ስላላት ከፍታ ታያለች። በዛን ጊዜም ራሷን መቆጣጠር አቅቷት ትጮኻለች። የእሷና የሄዝ ፎቶ በሚዲያ ተለቆ ነበር። ሰሊንም ቆይታ ልጇን ከካምፕ ለማምጣት ትሄዳለች። እዛም ሰው አፍጦ ይመለከታታል። አንዳንዱም ፎቶ አብረዋት ይነሳሉ። ኢዚም እናቷን እየሆነ ያለውን ነገር እንድታብራራለት ትጠይቃታለች። ሰሊንም ሁሉንም ነገር ታስረዳታለች። ኢዚም ሰሊንን ሄዝን እንደምትወደው ትጠይቃታለች። ሰሊንም እንደምትወደው ግን አሁን ጋር እንደተለያዩ ትነግራታለች። ኢዚም ከወደደችው አብረው እንዲሆኑና ስለ ራሷ ብቻ እንድታስብ ነግራት ይተቃቀፋሉ። ሰሊንም ወደ ሄዝ ስቱዲዮ ትሄድና ላለችው ነገር ይቅርታ ጠይቀው እናም ይህን ያለችው ስለፈራች እንደነበር ትነግረዋለች። ሄዝም ይቅርታዋን ተቀብሎ ግንኙነታቸውን ይቀጥላሉ። አሁን ላይ ያለምንም ከሚዲያ መደበቅ በይፋ ፍቅራቸውን አወጁ። ታዲያ አንድ ቀን የሰሊን የድሮ ባል ወደ ቤቷ መጥቶ እንዴት ክብር እንደሌላትና ለምን ሰዎች የሚሉትን ነገር እንደማትሰማም ይጠይቃታል። ሰሊንም ስለ ሰው እንደማይመለከታት መልሳ ከቤቷ እንዲወጣ ታደርገዋለች። ጊዜ ባለፈ ቁጥር ግን ሰሊን ስራ መስራትም ሆነ ሌሎች ነገሮችን ማድረግ እየከበዳት ይመጣል። በሚዲያ ያለው ስድብና ግፊት ከአቅሟ በላይ እየሆነ ይመጣል። ይባስ ብሎ ይህ የሚዲያ ጥላቻ ልጇንም ትምህርቷን እንዳትከታተል እያስቸገራት ይመጣል። ለእናቷም በትምህርት ቤቱ መማር እንዳልቻለችና የክፍል ተማሪዎች የማይባል ጥያቄን እየጠየቋት ስለሆነ ለትንሽ ጊዜ ከአባቷ ጋር መቆየትን እንደምትፈልግ ትነግራታለች። ለሰሊን ግን ከልጇ በላይ ማንም ስላልነበር ከብዙ ትግል በኋላ ለሄዝ መለያየት እንደምትፈልግና ያለውን ነገርም ጨምራ ታስረዳዋለች። ሄዝም ከኔና ከልጅሽ ብሎ የማየውን ጥያቄ መጠየቅ ስላልፈለገ ውሳኔውን አከበረላት። ከዛም ማታ ላይ ሰሊን ቤቷ ተቀምጣ ሳለ በስልኳ በሩን እንድትከፍት ቴክስት ይገባላታል። በሩንም ስከፍት ሄዝ ነበር። ሄዝም እንደሚወዳት ይነግራታል። እሷም እንደምትወደው ትነግረዋለች። ትንሽ ከቆዩ በኋላ የመጣበትን ትክክለኛ ምክንያት ይነግራታል። 5 ዓመት እንድትጠብቀውና የዛኔም ከግሩፑ እንደሚነጠልና ልጇን ብትሆን የዩኒቨርሲቲ ተማሪ ስለምትሆን የዛኔ የራሳቸውን ሕይወት መኖር እንደሚችሉ ይነግራታል። ሰሊንም እሱ ወጣት እንደሆነና በአጋጣሚ እንኳን የምትሆነው ሴት ካገኘ እንዳያሳልፋት እሷም ቢሆን እድሎችን ካገኘች እንደማታልፍ ነግረው፣ ነገር ግን እጣ ፈንታ ካላቸው ከ5 ዓመት በኋላ ለመገናኘት ይስማማሉ። ሄዝም ለመጨረሻ ጊዜ ሰዓቱን አስቀምጦ ይሄዳል። ዓመታትም እንደ ቀልድ ማለፍ ጀመሩ። የሚዲያ ወሬውም ተረሳ። ልጇም ዩኒቨርሲቲ ገባች። ሰሊንም ምንም እንኳ በቴክስት ወይንም በስልክ ከሄዝ ጋር ባይገናኙም የተለያዩ የመድረክ ስራዎችን በቲቪ ታይለታለች። እናም በልቧ ምናልባትም አዲስ ህይወት መስርቶ እንደሚሆን በማሰብ ራሷን ታጽናናለች። ታዲያ ከዚህ ሁሉ ዓመት በኋላ
አንድ ቀን በስራ ቦታው ሰው እንደሚፈልጋት ይነገራትና ከቢሮዋ ትወጣለች። ያ ሰውም ሄዝ ነበር። ልክ እንደ መጀመሪያ ቀን እንደተገናኙትም አይን ላይን ሲተያዩ ፊልሙ ያልቃል። የዛሬው ፊልማችን እዚህ ጋር ያበቃል። እንደወደዳችሁትም ጥርጥር የለኝም። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያልኩኝ በቀጣይ ታሪክ እስክንገናኝ ሰላም ቆዩልኝ።